እጅግ አሰቃቂ ቅዝቃዜ ነበር። ከባድ በረዶ ጥሏል። ጨለማውም ጥቅጥቅ ብሏል። የዓመቱ መጨረሻ ሌሊት። በዚህ ቅዝቃዜ እና ጨለማ አንዲት ትንሽ ልጅ በመንገዱ ላይ እየተራመደች ነበር። ጭንቅላቷ አልተሸፈነም። በእግሮቿ ላይ ጫማዎች የሉም። በእርግጥ ከቤቷ ስትወጣ ጫማ አድርጋለች። ነገር ግን ምን ጥቅም አላቸው? ሸራ ጫማዎች ነበሩ። እናቷ አድርጋ የጨረሰቻቸው ለእግሮቿ ከመተለቃቸው የተነሳ ከአንድ በፍጥነት ከሚጋልብ ሰረገላ ሲሸሽ ጠፋባት። አንዱን ሸራ ጫማ ብትፈልገው ልታገኘው አልቻለችም። ሌላኛው አንዱ ዱርዬ ወሰደባት። እናም ታዳጊዋ ልጅ በተራቆቱ ጭራሮ እግሮቿ ነበር የምትሄደው። ከቅዝቃዜው የተነሳ ቀይ እና ሰማያዊ ሆኗል። የተወሰኑ የክሪቢት እንጨት ባረጀ ጨርቅ ጠቅልላ የተወሰኑትን ደግሞ በእጇ ይዛለች። ቀኑን ሙሉ የገዛት የለም። ዞር ብሎ እንኳን ያትም እንዲሁ ብርድ እያንዘፈዘፋት አንጀቷ በረሃብ እጥፍ ብሎ ነበር። እጅግ በጣም የሚያሰቃይ ትዕይንት። ምስኪን ሕፃን የበረዶ ጥጥ በሚያምር መልኩ የተጠቀለለ ጀርባዋ ላይ ወርዶ የተረፈው ደግሞ ወደ ድረቷ የመጣውን ፀጉሯን ሸፍኗል። ጊዜው ግን ይህንን የምታስብበት አይደለም። ከጀርባዋ ከሚቀሩ ቤቶች የሻማ ብርሃን ይበራል። ጣፋጭ የተጠበሰ የዶሮ ሥጋ መዓዛ ሽታሽው ይላል። ሁለት ቤቶች፣ አንደኛው ከሌላኛው ዘመናዊ ነው። በተገናኙበት ኮሪደር ላይ እጥፍጥፍ ብላ ተቀመጠች። ደቃቃ እግሮቿን ስብስብ አደረገቻቸው። ቅዝቃዜውን መቋቋም ከባድ ሆነባት። ወደ ቤት መሄድ አልፈለገችም። የሸጠችው ነገር የለም። አባቷ ከሚናደድባት በላይ እዛም በጣም ቀዝቃዛ ነው። ከቤተፈያም የግድግዳው ስንጥቅ በጭድና በቁርበት ቢከለልም ኃይለኛ ንፋስ ይነፍሳል። ትንሽ እጇ በብርድ በድን ሆነዋል። አንድ ክብሪት ብትለኩስ የዓለም ምቾት ሁሉ ይሰጣታት ነበር። በእጆቿ ከያዘቻቸው የክሪቢት እንጨት አንዱን አወጣች፣ ለኮሰችው። እንዴት ቦግ ብሎ እንደበራ እንደ ሻማ እጆቿን ተራ በተራ ሰደደቻቸው። ብርሃን ነበር። የክብሪቱ እሳት የፈጠረባት ስሜት ከፍተኛ ከመሆኑ የተነሳ የሰበሰበቻቸውን እግሮቿን ልታሞቃቸው ዘረጋችው። ነገር ግን የክብሪቱ እንጨት አልቆ ትንሹም እሳት ጠፋ። በእጆቿ የቀረው ከቃጠሎ የተረፈው እንጨት ብቻ ነበር። ሌላ ለኮሰች። ድምቅ ብሎ በራ። ብርሃኑ የወደቀበት ግድግዳ እንደ መጋረጃ ተከፍቶ ወደ ክፍል ውስጥ መመልከት ችላ ነበር። ጠረጴዛው በሚያምር ነጭ ጨርቅ ተሸፍኗል። በተለያዩ ምግቦች ተሞልተዋል። በዚህ ብቻ ግን አላበቃም። የዶሮ አሩስቶ ሹካና ቢላው እግር አውጥቶ ከጠረጴዛው ላይ ወርዶ ወደ እሷ እየመጣ ሳለ እሳቱ ከስሞ ጠፋ። ጅል እና ወፍራም ግድግዳ ጋር ተፋጠጠች። ወዲያውኑ ሌላ ክብሪት ለኮሰች። አሁን ትልቅ ከሆነ የክሪስማስ ዛፍ ስር ተቀምጣለች። ዛፉ በጣም ትልቅ ከመሆኑ እና በጌጣጌጥ ከመዋቡ የተነሳ ቅድም ከአንዱ ሀብታም ቤት አጠገብ ስታልፍ በመስኮት ካየችው ይበልጣል። በቅርንጫፎቹ ላይ በመቶ የሚቆጠሩ መብራቶች ይንቦለቦላሉ። ልክ ቀን በሱቁ ስታልፍ እንዳየችው አይነት ደስ የሚል ስዕሎች ተንጠልጥለዋል። ትንሽ እጆቿን ወደ እነሱ ዘረጋች። እሳቱ ጠፋ። በክሪስማሱ ዛፎች ላይ ያሉት ብርሃን ተነስተው ወደ ላይ ከፍ እያሉ ወጡ። አሁን ሰማይ ላይ የተበተኑ ከዋክብት ሆኑ። አየቻቸው። ከነርሱ መካከል አንዱ ወድቆ እሳት አስነሳ። ወይኔ አንድ ሰው ሞተ አለች ትንሿ ልጅ። ሴት አያቷ እርሷን የሚወዷት ብቸኛ ሴት። አሁን ግን አጠገቧ የሌሉት አንድ ጊዜ አንድ ኮከብ ሲወድቅ የሰው ነፍስ ወደ አምላክ ሲሄድ ነው ብለው ነግረዋት ነበር። አንድ የክብሪት እንጨት መዛ ለኮሰች። ብርሃን ሆነ። ብርሃኑ ሴት አያቷን ቆመው አሳያት። አንጸባራቂ ሆነው ከነግርማ ሞገሳቸው በፍቅር ተሞልተዋል። አያቴ ስትል ጮኸች ምስኪኗ ትንሽ ልጅ። እባክሽን ከአንቺ ጋር ውሰጂኝ፣ ክብሪቱ ሲያልቅ ጠፊብኛለሽ፣ ልክ እንደ ጣፋችው የዶሮ አሩስቶና እንደሚያምረው የክሪስማስ ዛፍ አለች። ሁሉንም የክርቢት እንጨቶቹ ለኮሰቻቸው። ሴት አያቷ ካጠገቧ እንዳይጠፉ በማሰብ የክብሪቱ እንጨቶች አካባቢውን እጅግ ደማቅ በሆነ ብርሃን ከቀትር ፀሐይ ብርሃን በደመቀ ሞሉት። አያቷ ከዚህ በፊት አይታቸው በማታውቀው ሁኔታ ተውበው ረዝመው አየቻቸው። ሴት አያቷ የትንሽዬዋን የልጅ ልጃቸውን እጅ ይዘው በብርሃን ውስጥ እንዳሉ በደስታ እንደተዋጡ ወደ ላይ በረሩ። በጣም ወደ ላይ። ከዚያ ብርድ፣ ረሃብ፣ ፍርሃት ወደ ሌለበት ደርሱ። ሁለቱም ከአምላክ ጋር ሆኑ። ነገር ግን በዚያ ጥግ የሌሊት ቅዝቃዜ ከፍተኛ በሆነበት ሰዓት ጉንጮቿ ጽጌረዳ ይመሰሉ። ግድግዳውን ፈገግ ብላ እንደተደገፈች ያሸለበች ልጅ ተቀምጣለች። በአሮጌው ዓመት የመጨረሻ ሌሊት በብርድ የሞተች ድርቅ ኩርትም ያለች አንዲት ልጅ ከነክሪቢቷ ቁጭ ብላለች። በእጇ የያዘችው የክሪቢት እንጨቶች በሙሉ ነደው አልቀዋል። ራስዋን ልታሞቅ ፈልጋ ነው ያነደደችው ይላሉ ሰዎች። እጅግ ውብ ነገር እንዳየች ግን ማንም የጠረጠረ አልነበረም። ወደ አዲሱ ዓመት ደስታ እሷ እና አያቷ የተሻገሩበት ድንቅ ነገር ግን ማንም ሊያልመው እንኳን አይችልም።